እንግዲህ እሱ ብዙ ፕሮሰስ ሊኖር ይችላል የሚታወቅም አይታወቅም። ነገር ግን በእኛ በኩል በወቅቱ የነበረው ምንድነው እንግዲህ በኢህአዴግ ውስጥ ለውጥ መምጣት አለበት የሚል ጠንካራ የሆነ አቋም የነበረው ኃይል ነበር። በሌላ መልኩ ደግሞ የነበረው ስታተስ ኮ እንዳለ እንዲቀጥል የሚፈልግም ኃይል ነበር። ሶስተኛ ደግሞ ለውጥ መምጣት አለበት ሚል ሆኖ ነገር ግን ደግሞ በፊት የነበረውን ህብረተሰቡን ያስቀየሙት ችግሮች ብለን የምናነሳቸው እነዛ በተጠናከረ መንገድ የሚያስቀጥል ሁኔታ እንዲፈጠር የመፈለግ አቅጣጫ ነበር። አሁን ይህ ፍትጊያ የወለደው ፖለቲካዊ ሁኔታ ነበር። ምናልባትም ለአሁኖቹ ታጋዮችም እና በአማራ ፖለቲካ ያገባናል የሚሉ አካላት ለወደፊት ትምህርት ቢወስዱበት ይጠቅማል ብዬ የማስበው ምንድነው ያ ፍትጊያ በኢህአዴግ ውስጥ የነበረው የውስጥ ትግል ይሄ በመርህ ላይ ተመስርቶ እርስ በርስ ለመተራረም ሳይሆን አንዱ በአንዱ ላይ ጥላቻ እያሳደረ እልህ ውስጥ በመጋባት ይሄ ላለመሸናነፍ አይነት የሚመስል ሁኔታ እየተፈጠረ ሄደ። ከሁሉም በላይ ግን የፖለቲካ አትሞስፌሩ በጠቅላላ በድርጅት ውስጥም ከድርጅት ውጭም የጥላቻ ፖለቲካና እልህ ከፍተኛ ቦታ እየያዘ መጣ። ስለዚህ ምንድን ነበረ ግብግቡ? ኢህአዴግን ለማስቀጠል በተለይም ደግሞ የነበረውን ሁኔታ ለማስቀጠል ይፈልጋሉ ብለን የምናስባቸውን ኃይሎችና ለውጥ ይፈልጋሉ ብለን የምናስባቸው ኃይሎች እነዚህን ከመጠን ያለፈ አይደል? ያው እናንተም ፕሮፓጋንዳ ተጨምሮበት የጥላቻው ፖለቲካ በኢህአዴግ ውስጥ ስር ሰደደ። ፖፑሊስት የሆነ ህዝበኝነት የሆነ ከመርህ ሳይሆን ህዝበኛ የሆነ ፖለቲካ ከተለመደ የኢህአዴግ ፖለቲካ እየወጣ የሆይ ሆይታ ፖለቲካ እየሰፈነ መርህ እየጠፋ ሄደ። ስለዚህ ይሄ የጥላቻና የሆይ ሆይታ ፖለቲካ የራሱን ይህንን ማኒፑሌት ማድረግ የሚችሉ ሰዎችን የራሱን ሰዎች ፈጠረ ማለት ነው። አብይ አህመድ በጥላቻ ፖለቲካ ታዝሎ ለስልጣን የበቃ ሰው አድርጌ ነው የምወስደው። እርግጥ እኔም በተጠይቀ ብዙ አንተዋወቅም ከዛ በፊት አብዛኞቻችን አብይን አናውቀው። በቅርብ ግን የሚያውቁት ሰዎች ደግሞ ይሄ ሰው አገር ያጠፋል የሚል ሐሳብ ይዘው ተሟግተዋል። በዛ ይሄ ሰው አገር ያጠፋል ብለው ቦልድ በሆነ መንገድ የተከራከሩ ሰዎች ነበሩ። ማለት በተወሰነ ፊዚካሊዝም ብያውቀዋለሁ ከዛ በፊትም። ነገር ግን ፖለቲካ አቋሙ ውስጡ ማንነቱን በደንብ አላውቀውም። ግን የሚያውቁ ሰዎች ክርክር አድርገው ነበር። ነገር ግን ቅድም ያልኩ የጥላቻ ፖለቲካ አንዱ የሚያቀርበውን ሐሳብ ሌላው ሚዛናዊ ሆኖ በጥሞና ለመመልከት እድል የሚሰጥ ሁኔታ አልነበረም። እጅጉ በስሜት የተሞላ ፖለቲካዊ እንቅስቃሴ ነበር። ይሄ በስሜት የተሞላ ፖለቲካዊ እንቅስቃሴ በወቅቱ በኢህአዴግ ውስጥ የነበረው ተበድለናል የምንለው ወይም ደግሞ ህዝቡ ቅሬታ የሚያነሳበት ኃይል በተለይም ደግሞ ህወሓት ላይ ያነጣጠረ ትግል ሆነ ሁሉም የሚያካሂደው እንጂ ይሄኛው ተወግዶ ሌላ ማን ይተካል የከፋ ይመጣል ይሆን ወይ ብሎ አሰላስሎ የመሄድ ሁኔታ አለ። ስለዚህ ያንን የነበረ የጥላቻ ፖለቲካ
በውስጣችን የነበረው ስሜታዊ የሆነ እንቅስቃሴ እና እልህም የተቀላቀለበት እንቅስቃሴን በመጠቀም በብልጣብልጥነት አብይ አህመድ ወደ ስልጣን ወጣበት ማለት ነው። እሱ በራሱ ባለግ ነው የወጣው፣ እኛንን ወደ ስልጣን ያመጣ ነው። ነገር ግን እልህ ነበር። መቼም ከፊት ከነበረው የተሻለ እንጂ የባሰ ይመጣል ብለን ያሰብነው ነገር አልነበረም። እንደገና ደግሞ ወደኋላ የተገነዘብኩት ፉሊ ሌላ ኢህአዴግን አፍርሶ ሌላ የሚያስብና ኢህአዴግን ሪፎርም የሚያደርግ ኃይል የነበረ ቢሆንም እንኳን ይሄ በስሜት ለተዋጠው ኃይል በደንብ አድርጎ በማገናዘብ ትላልነበርም በሂደትም በኢህአዴግም ውስጥ በብአዴንም ውስጥ በራሱ የጎንዮሽ ፍትጊያ እያደገ መጣ። የጎንዮሽ መጠላለፍ፣ አለመደማመጥ ሄዶ ሁላችንንም ያጠፋ አገርን ሊያጠፋ የሚያስችል ሁኔታ ወይም ደግሞ አገርን ሊያጠፋ ለሚችል ሰው እድሉን እንዲያገኝ አደረግነው ማለት ነው። የፍትጊያ የስሜት የጥላቻ እና እርስ በርስ ያለመደማመጥ ሁኔታ እየተፈጠረ እየሰፋ ሲሄድ አንተ የምትለውን እኔ አልሰማም ወይም ደግሞ በጥርጣሬ ነው የምመለከተው። ስለዚህ እነዚህ ሁሉ ተዳምረው በኢህአዴግ ውስጥ የአመራር ለውጥ ሲደረግ እድሉን ወዳልሆኑ ሰዎች እጅ ገባ ስልጣኑ ማለት ነው። ዶክተር ገዱ እንግዲህ አንዳንድ የኦህዴድ ሰዎች እንደዚሁም በነጀዋርም የሚነሳ ነገር አለ። አብይ አህመድ የሆነ ሰዓት ላይ ብልጽግና ፓርቲን ለማቋቋም በዋዜማ ላይ ያለ ከኦህዴድ አካባቢ የመተማመኛ ድምጽ እያጣ እዛ አካባቢ ያለው ድጋፍ እየቀነሰ በተለይም ከአቶ ለማ መገርሳ ጋር በነበራቸው አንዳንድ መሻከሮች ምክንያት በኦህዴድ ዘንድ የአብይ አህመድ ድጋፍ እየቀነሰ በነበረ ጊዜ አብይ ነፍስ እንዲዘራ ያደረገው በአዴን ወይም ደግሞ በወቅቱ የነበረው አዴፓ ነው። አዴፓን ተንጠልጥሎ ነው የተረፈው እንጂ ኦህዴድ አካባቢ አልቆለት ነበር ብለው በቁጭት ያነሳሉ። ከዚህ በፊት አቶ መለስ ዜናዊ ከነ ስዬ አብርሃ ጋር በነበረው ፍትጊያ በአዴን ነው አትርፎ የአቶ መለስ ዜናዊን ስልጣን ያስቀጠለው የሚልም ታሪክ አለና ያንን ነው የተደገመው ብለው ያነሳሉ። እንግዲህ መጀመሪያ ስህተት ሰራችሁ አላወቃችሁም። በኋላ ላይ አብይ አህመድን ነፍስ እንዲዘራና ከኦህዴድ ከነበረው ድጋፍ ማጣት እናንተ ናችሁ የታደጋችሁት። እንዲህ አይነቱን ነገር ታሪክ አለ የሚያውቁት። እንግዲህ ብዙ ነገሮች ሲባሉ ሰማለሁ፣ ማናውቃቸውም የምናውቃቸው። አብይን ኦህዴድ ያስወግደው ብሎ ወይም ደግሞ የፈለገውን እንዳያደርግ እንቅፋት በሆነበት ወቅት ብአዴን ታደገው የሚለው የተሳሳተ ሐሳብ ነው። ከፋክት አኳያም ችግር ያለበት ነው። ምንድነው የነበረው? ያው ለውጡ እንደመጣ አንተም እንደምታውቀው ተሳታፊ ስለነበርክ ሁሉም አዲስ ዘመን መጣ ብሎ የተለየ ስሜት ፈጥሮ ነበር። የኢትዮጵያ ትራንስፎርሜሽን መጣ። እውነቱ ለመናገር እኔም አንዱ ተስፋ ካሳደሩት ሰዎች ውስጥ ነበርኩ። አብዛኛው የብአዴን ሁሉም አመራሮች በዚህ ረገድ ወደኋላ አንዳንዶቹ እየተላሱ መጡ እንጂ በወቅቱ በተፈጠረው ይሄኛው የለውጥ ብአዴንን ማለት አብይን እንዲናደርገው ሳይሆን ዘንድ የነበረው አብይን እኮ የለውጥ ሙሴ አድርጎ ነው ህዝቡ፣ ዲያስፖራውም፣ የአገር ቤቱ፣ የተማረውም ያልተማረውም የነበረው በዛ ስሜት ውስጥ የተለየ ሁኔታ ነበረ ብለህ አትወስድም። እዛ የለውጥ ኃይል ከተባለው እንደውም
ማን የለውጥ ኃይል ብሎ የለውጥ ኃይል የሚለውን ስያሜ ለማግኘት ይሽቀዳደም እንደሆነ እንጂ ይሄኛው አካሄድ አደናቃፊ ነው ብሎ ይሄኛው ይስተካከል ያለ ኃይል አልነበር። በሂደት ነገሮቹ ከዛ ይጫጉላ ሽር ከሚመስለው እንቅስቃሴ እየወጣ ሲሄድ ህብረተሰቡ የሚያነሳቸው ጥያቄዎች አልተመለሱም። ይልቁንም ሌሎች ተጨማሪ ችግሮች እየተፈጠሩ መጡ። እንደገና ደግሞ በውስጣችንም የተለያየ አመለካከት በነገሮች ላይ ያለን አስተያየት እየተለወጠ የተለያየ መጣ። ምን መጣ? ይሄ መስተካከል አለበት። በውስጥ የሚታየው በብልጽግና ውስጥ ማለት በኢህአዴግ ውስጥ የሚታየው እንግዲህ ስቲል ኢህአዴግ ነው በዛ ወቅት የነበረው። ኢህአዴግ ውስጥ ያለው ችግር እየተባባሰ የመጣበት ሁኔታ ተፈጠረ። እንግዲህ ቅራኔዎች በዛ ውስጥ መልሰው እየመጡ እየሰፉ እያደጉ የሄዱበት ሁኔታ ተፈጠረ። ያው ጠቅላይ ሚኒስትሩ የሚበላውን ይበል የሚይዘውን ይዞ የራሱን የኔ የሚለውን ኃይል ይዞ ሄደ። ይሄ የኔ የሚለው ከአማራም አለ ከኦሮሞም አለ። ከአንደኛው ግሩፕ አዳኝ ሌላኛው ለመለወጥ የፈለገ አልነበረም። አንዳንድ ግለሰቦች ኦህዴድም ከአማራም ቀስ እያለ ወደ ብዛቱ በተለይ ደግሞ ወደ ታችኛው ካድሬው የነገር የጥፋት መንገድ እየተከተልን ነው፣ መታረም አለበት የሚል ሐሳብ እየያዘ የመጣበት ሁኔታ እያደገ መጣ። ይሄ እንደመጣ በሂደት የትግራው ጦርነት ተከሰተ። ያ ሁሉንም አረገበው። ከዛ የትግራው ጦርነት ደግሞ በሂደቱና ወደ ማለቁ ሲደርስ ነው የተለያዩ ልዩነቱ ሐሳቦች እያደጉ መጡ። የነበረው ሁኔታ ይሄ ነው እንጂ ብአዴን አዳኝ ኦህዴድ ለዋጭ የሆነበት ታሪክ አላውቅም። ምን ይመስል እንግዲህ ዶክተር ገዱም ብዙ ነገሮች የመጡ ጭንቅላቴ ውስጥ ይመላለሳሉና እንደርሱ አይነት የመጀመሪያ ደረጃ ምስክር ሲገኝ ደግሞ ታሪኩን እኔ ብቻ ሳይሆን ሌላውን ቢያውቅ ነው። እኛው በወቅቱ በነበረው ለውጥም ወደ ሀገር ቤት ገብተን የአብይ አህመድ ስልጣን እንዲጸና በሚዲያው በኩል ድጋፍ ካደረጉት የሚዲያ ባለሙያዎች አንዱ ነኝ። ይሄንን ብዙ ጊዜ ተናግረናል፣ ተናዘናል፣ ጸጽቶናልን ብለን ተናግረናል። በእርግጥ በወቅቱ ያደረገው እርሶም ተስፋ እንዳደረጉት የኢትዮጵያ ሕዝብም ተስፋ እንዳደረገው ዓለምም ሕዝብ ተስፋ አድርጎ ነው ያው የኖቤል ሽልማትም የሰጠው። በብዙ ነገር ዓለምም የተደናገረበት መላቅቶ የጠፋበት ዘመን እንደነበረ ይታወሳል። ግን እንደው እንደ አንድ የብአዴን አመራር ሁሉን ነገር ጨርሳችሁ ለዋት ሰጥማን ነው ለኦሮሞ ብልጽግና የሰጣችሁ ነው የሚመስለው። አንድ መያዣ ማኩረፊያ እንኳን ነገር አልተዋችሁም። አዲስ አበባንም ሁሉንም ነገር ኦህዴድ ሰልቅጦ ጠቅልሎ እንዲወስድ ያደረጋችሁበት ሁኔታ ለምንድን ነው? እንግዲህ ኦህዴድ በጦርነት ስልጣን አልያዘም። እንደ ህወሓት 17 ዓመት ታግሎ ምን ቀምሎ ስኳር በልቶ ሽንቱን ጠጥቶ የመጣ አይደለም። ምንም ደም አንድ ብልቃት ደም ሳያፈስ ነው ይሄንን ስልጣን ሞጭልፎ የወሰደው። ልክ እንደ ህወሓት እንኳን ያንን ቢያደርግ መስዋዕትነት ከፍዬ ደም አፍስሼ ታግዬ ነው ያመጣሁት ብሎ ይናገራል። ብዙ ጊዜም ያም እየተናገረ ነው ስልጣን ላይ ቆየው። ኦህዴድ ግን እንደዛ የሚልበት ምንም አይነት መስዋዕትነት አልከፈለም። ስለዚህ እናንተ ሁሉን ነገር አጣችሁ ለኦህዴድ አስረክባችሁ ከላይ እስከታች ሁሉንም የተቆጣጠሩበት ምክንያቱ ምንድነው? አንድ ማክሮፊያ ነገር እንኳን አለማያዛችሁ ለምንድን ነው ብላችሁ ታስባላችሁ? እንግዲህ በመተማመን ላይ የተመሰረተ አገር የመለወጥ እንቅስቃሴ እናካሄዳለን ብለን ነው ተስፋ አድርገን የነበረው። በለውጡ አብረን የተሰለፍነው ማለት ነው። ከዚህ ማን ነው ያፈነገጠው? ብአዴን ነው ያፈነገጠው ወይስ የጠቅላይ ሚኒስትርነትን እድል ያገኘው ኃይል ነው በህዝብ ላይ በደል መፈጸም ወደ መፈጸም የተሸጋገረው የሚለውን ነገር ስንመለከተው የሀገሪቱ ተቋማት እኮ አሉ። መቼም የጠቅላይ ሚኒስትር ቦታ አንድ በወንበር ነው። ፓርላማው አለ፣
የፌዴሬሽን ምክር ቤት አለ፣ የክልል መስተዳድሮች አሉ። እነዚህ ሁሉ ተቃና የፓርቲ መዋቅር በእነዚህ ሁሉ ቦታዎች አብይ አህመድ ምንድን ነው ያደረገው? የእነዚህ ተቋሞቹ ፋንክሽን እንዳያደርጉ ሁኔታዎቹን የነበረውን ስልጣን ተጠቅሞ ወደዛ አይነት እንትን ወሰደ። ይህን ሰው ወደ ስልጣን ማምጣቱ ላይ የተፈጠረው ችግር ያኔ ጥንቃቄ አለማድረጋችን አንድ ጊዜ ወደ ስልጣን ካወጣ ነው በኋላ ትልቁን መሳሪያ በእጁ ካስገባ በኋላ የመቆጣጠሪያ ሚኒስትሮቹ ሁሉንም በእሱ በሚፈልገው መንገድ እንዲሄዱ እየተዳከሙ እንዲሄዱ አደረገ። የነበሩት ተቋሞች እየተዳከሙ በሚሄዱበት ጊዜ የግለሰብ አምባገነንነት እየተፈጠረ ሄደ። ተቋሞች ከተዳከሙ መሳይ እያንዳንዳችን ምንድን ነው የሆነው? ግለሰቦች ነው የሆነው። አቅም የነበረን መቼ ነው? በጋራ በምንሆንበት በቲም በምንሰራበት ጊዜ ነው። አብይ አህመድ መጀመሪያ አታክ ያደረገው ጥቃት የሰነዘረበት የቡድን ወይም ደግሞ ይሄ ቲምወርክ የሚባለውን ነው የመታው። የቲምወርክ እንዳይኖር ሲያደርገው እያንዳንዱን ሰው ግለሰብ አደረገው። ግለሰብ ማድረጉ ብቻ አይደለም፣ እርስ በርስ እንዳይተማመናል። አለመተማመን ብቻ አይደለም። አሁን በአማራ ፖለቲካ ውስጥ እንደምታየው የጎንዮሽ መናቆር፣ አንዱን መክሰስ እስከ መጠፋፋት የሚደርስ የተዛባ መጥፎ በድርጅታችን ውስጥ እያደገ ሄደ። ምን ማለት ነው ይሄ? ከጊዜ ወደ ጊዜ የቲምወርክ እየተዳከመ ሲሄድ አቅም ነው የሚጠፋው። አቅም እየተዳከመ ሲሄድ በተናጠል ሆነ እያንዳንዱ ሰው እንደ ተናጠል በምትቆምበት ጊዜ የነበረህን ቀድሞ የነበረውን አቅም እያጣህ የምትሄድበት ሁኔታ ነው። በዚህ መንገድ ጠቅላይ ሚኒስትር አብይ የፈለገውን ነገር ለማድረግ የሚያስችለውን እድል አገኘ። እንግዲህ ሁለት ምርጫ ነበረ ማለት ነው። ይሄ ሲሆን አንዳንዱ ይህንኑ አምኖ በዛው መቀጠል፣ ሌላው ደግሞ ይሄን አልቀበልም ያለ ትቶ መውጣት። እነዚህ ብቻ ሁለት አማራጮች ናቸው። ያመነ አሁን ቀጠለ፣ ያላመነ ደግሞ ወጣ ከሲስተም። በዚህ መንገድ ነው የተፈጸመው። ሁለተኛ ይሄ ሁኔታ በመፈጠሩ ነው ሁሉንም ነገር የመቆጣጠር አባዜ እያደገ በመሄዱ ምክንያት አሁን እንደምታየው ኢትዮጵያ ለብዙ አይነት ቀውስ እንድትዳረግ የሆነበት ሁኔታ ተፈጠረ። ስለዚህ በመተማመን መንፈስ የጋራ ሀገር ለመገንባት የተሰለፍን ሰዎች የተወሰነው ስልጣኑን ያገኘው ኃይል እድሉን ተጠቅሞ ጥፋት ቢፈጽም ዋነኛው ተጠያቂ ያንን ጥፋቱን እየፈጸመው ያለው ኃይል ነው። መከሰስም ያለበት መጠየቅም ያለበት ኃይል ነው። ኢኳሊ ይሄንን ሰው ወደ ስልጣን እንዲመጣ ያደረገው ኃይልም የጥፋት ኃይል ወደ ስልጣን እንዲመጣ ያደረገ ኃይልም ተጠያቂ ነው። ለዛ ነው እኔ ከዚህ ሰው ጋር የቆየሁባቸው ዓመታት እማዝንባቸው እማፍርባቸው እማዝንበትም እማፍርበትም ነው ብዬ በግሌ ማፈሬና ማዘኔ ብቻ ሳይሆን ለኢትዮጵያ ሕዝብ በደረሰው ጥፋት ይሄ ኃይል ባደረሰው ጥፋት
እኔም በዛ ውስጥ ስለነበር ይቅርታ ጠይቄ ወደፊትም ይሄ የደረሰ ጥፋት በኢትዮጵያ ታሪክ ውስጥ እንዳይደገም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉም ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ ያልኩት ይሄ የጥፋት መንገድ ዋናው ጥፋቱ የመጣው አብይ አህመድ ለሚባል የጥፋት ኃይል የትልቂቱን ሀገር የበላይ የመጨረሻውን ስልጣን እንዲቆናጠጥ እንዲጨበጥ ማድረግ መቻላችን ነው። ትልቁ ስህተት ይሄ ነው። በወቅቱ መስሎን ነበር። ነገር ግን ማጤን ነበረብን። ነገሮቹን በሰከነ ሁኔታ መመልከት ነበረብን። መሳይ የስሜት ፖለቲካ ምን ያህል ፖፑሊስት የሆነ የህዝበኝነት ፖለቲካ፣ የሆይ ሆይ ፖለቲካ ዳር እስከ ዳር እኛም ህብረተሰቡ ሆይ ሆይ ብለን አጨብጭበን አንድ ራሳችንን በየተራና በጅምላ ለሚያጠፋን ኃይል ስልጣን ሰጠን። ስልጣን መስጠት ብቻ አይደለም፣ ጥፋቱን እንዲፈጽም ሁኔታዎቹን ሁሉ አመቻቸንልን። ያ የጥፋት መንገድ ነው መሳይ፣ ያ የጥፋት መንገድ ነው። እሱን ነው አድርጌ ደጋግሜ ለማንሳት እየሞከርኩ ያለው። ለውጥ እናመጣለን ብለን ኢትዮጵያን ወደ ነውጥ ከተትናት። አቶ ገዱ አንዳርጋቸው የአማራ ክልል ግጭት የተቀሰቀሰው አማራን ለማዳከም በአገዛዙ ታቅዶ ነው የሚል ክስ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ያቀርባሉ። የሰሜን ኢትዮጵያ ጦርነትን ማስቀረት ባለመቻላችን ከፍተኛ ሐዘን ነው የሚሰማኝ የሚል ቁጭትም አላቸው። ጉምቱ ፖለቲከኛ ከብልጽግና ፓርቲ ተለያይተው የተቃውሞውን ጎራ ተቀላቅለዋል። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትርና የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ ከሚመሩት ብልጽግና ፓርቲና መንግስት ጋር መለያየታቸው በፊት የኢትዮጵያ ውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪ ሆነው ሰርተዋል። አብይ አህመድን ለጠቅላይ ሚኒስትርነት ያበቃው የኢትዮጵያ የለውጥ እንቅስቃሴ በተጋጋለበት ወቅት ከኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ውስጥ በተራማጅነትም ይጠቀሱ ከነበሩ ፖለቲከኞች አንዱ የሆኑት አቶ ገዱ አንዳርጋቸው ካዋለዱት ብልጽግና ፓርቲ ተለያይተው ኑሯቸውን በውጭ ሀገርም አድርገዋል። ኢትዮጵያ ለገባችበት የፖለቲካ መስቀልቅል በስልጣን ላይ የሚገኘው መንግስትን አምርረው የሚኮንኑት ገዱ ከለውጡ በኋላ የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትር አብይ አህመድ ብሔራዊ ደህንነት አማካሪ ሆነው የሰሩ ሲሆን በስተመጨረሻ የህዝብ ተወካዮች ምክር ቤትም አባል ነበሩ። ገዱን ጠቅላይ ሚኒስትር አብይ አህመድ ከሚመሩት ብልጽግና ፓርቲና መንግስት በዋናነት ያቃቃራቸው በአማራ ክልል በመካሄድ ላይ የሚገኘው ግጭት ጉዳይ ነው። ግጭቱ በአገዛዙ ታቅዶ አማራን ለማዳከም የተቀሰቀሰ እንደሆነ ለዶይቼ ቬለ የተናገሩት ጉምት ፖለቲከኛ በድርድር ይፈታል የሚል አቋም የላቸውም። አቶ አያሌው ጎበዜን በመተካት ከታህሳስ 2006 እስከ የካቲት 2011 ድረስ ክልሉን ለዓመታት በፕሬዝዳንትነት የመሩት አቶ ገዱ ግጭቱ የሚገታው የኢትዮጵያ መንግስት እየሄደበት ያለውን መንገድ አያዋጣም ብሎ ጦርነቱን ሲያቆም አለያም ህዝቡ በፋኖ እየተመራ እያደረገ ያለው ትግል ተጠናክሮ በጉልበት አገዛዙ የሰላም አማራጭ እንዲቀበል በማድረግ ብቻ እንደሆነም ተናግረዋል። የአማራ ክልል ወደ ግጭት የገባው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው። የትግራይ የአማራና የአፋር ክልሎችን ለብርቱ ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ የዳረገውን ደም አፋሳሽ ጦርነት ማስቀረት ይቻል እንደነበረም ይናገራሉ። ጦርነቱ በደቡብ አፍሪካ በተፈረመ ግጭት የማቆም ስምምነት መገታቱን ያስታወሱት አቶ ገዱ ያ አማራጭ በፊትም እንደነበረ በማለት በብልጽግና ፓርቲና በህወሓት መካከል የተካረረ ልዩነት በድርድር የሚፈታበት እድል ቀድሞም እንደነበረ ጠቁመዋል። ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሐዘን ነው የሚሰማኝ የሚሉት የቀድሞ የኢትዮጵያ ከፍተኛ ባለስልጣን ታሪካዊ ስህተት እንደሆነም ያምናሉ። ጦርነቱ ግጭት በማቆም ስምምነት ይገታ እንጂ ዳግም ሊቀሰቀስ ይችላል የሚል ከፍተኛ ስጋትም አለ። በተለይ የምዕራብ ትግራይ ወይም ወልቃይት ዕጣ ፈንታ እስካሁን መፍትሄ አልተበጀለትም። አቶ ገዱ በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ
ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው የሚል አቋምም አላቸው። በአሁኑ ወቅት መቀመጫቸውን በውጭ ሀገር ያደረጉት ጉምቱ ፖለቲከኛ በቅርቡ የተቋቋመው የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ ናቸው። ይህ ትብብር በውጭ ሀገራት የሚኖሩ የአማራ ብሔር ተወላጆች ገዱ የአማራ ሕዝብ እያደረገ ያለውን ለሚሉት ከፍተኛ የህልውና ትግል የሚያደርገውን እገዛ ለማስተባበር ያለመም ነው።